ማለት የተሰጠህን ኃላፊነት ለመጨረስ የተሰጠችህ ጊዜ ናት። ደስተኛ ለመሆን የሚረዱን 10 የህይወት መርሆች። ውድና የተከበራችሁ የኢቅራ ቤተሰቦች ሰላሙላሁ አለይኩም ወረህመቱላሂ ወበረካቱሁ። ኢንሻአላህ ዛሬ የአላህ ፍቃድ ከሆነ ደስተኛ ለመሆን የሚረዱን 10 የህይወት መርሆች በሚል ቪዲዮ ብቅ ብያለሁ። ኢንሻአላህ አብራችሁን ቆዩ። ደስተኛ ለመሆን የሚረዱን 10 የህይወት መርሆች። ደስተኛ መሆን የማይፈልግ የለማ። አንደኛና የመጀመሪያው ቁጥር 1 ራስን ከሌላ ሰው ጋር አለማፎካከር ወይም ራስህን ከሌላ ሰው ጋር አለማወዳደር። በፍጹም ሁላችንም እንደ አሻራችን ሁሉ ባህሪያችንና ፍላጎታችንም በጣም ይለያያል። ደስታን ከሚያጠፉ ምክንያቶች አንደኛውና ዋነኛው ቁጥር 1 ላይ የሚቀመጠው ራስን ከሰው ጋር ማፎካከር ነው። ራስን ከሰው ጋር ማፎካከር በጣም ትልቅ በሽታ፣ አንደኛና የመጀመሪያው ደስታችንን ሊያጠፋ የሚችለው ራሳችንን ከሌሎች ጋር ማወዳደር ነው። ለምሳሌ አሳ ደስታዋን እንደ ወፍ በሰማይ ልፈልግ ብትል ወይም ወፍ ደግሞ እንደ አሳ በውሃ ውስጥ ደስታን ልፈልግ ብትል ሁለቱም ሳይደሰቱ ይቀራሉ እንጂ በፍጹም ደስታቸውን ሊያገኙ አይችሉም። ለምን? አሳ በሰማይ መብረር አይችልም፣ ወፍ ደግሞ በውሃ ውስጥ በባህር ውስጥ መኖር አትችልም እና ማለት ነው። ስለዚህ አሳ መብረር ስለማይችል ደስታው ወደ ሀዘን ይቀየራል፣ ወፏም እንደዛ ደስታዋ ወደ ሀዘን ይቀየራል ማለት ነው። ስለዚህ ደስታችንን በራሳችን መለኪያ መለካት አለብን ማለት ነው። ደስታህን በራስህ መለኪያ ለካው። አንተ በሌሎች ስትቀና ሌሎችም በአንተ እንደሚቀኑ እወቅ። ራስህን ከሌላ ሰው ጋር ስታወዳደር ሌላ ሰው ደግሞ አንተን የሚወዳደርህ እንዳለ ማወቅ ግድ ይላል ማለት ነው። ስለዚህ ራሳችንን ደስተኛ ህይወት ለመኖር ራሳችንን ከማንም ምንም ጋር አለማፎካከር ማለት ነው። ማፎካከር የለብንም። ራሳችንን ከሌን እመስላለሁ ብሎ ከሌን ለመምሰል መጣር፣ ከሊትን ለመምሰል መሞከር በፍጹም የለብንም ማለት ነው። ሁለተኛው አትኩሮትህን በሌለህ ነገር ላይ ሳይሆን ባለህ ነገር ላይ ማድረግ። ትኩረታችንን ባለን ነገር ላይ ነው እንጂ በሌለን ነገር ላይ ካደረግነው በጣም ከባድ ነው። ለምን? ሁልጊዜም የጎደለንን ነው የምናስበው ማለት ነው። የጎደለህ ምንድነው? ያለህስ ምንድነው? ብታመዛዝነው የቱ ይበልጣል? ብዙዎቻችን ሀሳብና ትኩረቶቻችን በሌለን ነገር ላይ ነው። በሌለን ነገር ላይ ስለሆነ ያለንን ነገር ሳንጠቀምበት እንቀራለን ማለት ነው። ደስተኛ ለመሆን የግዴታ ሁሉም ነገር ሊኖረን አይገባም። በደንብ ካስተዋል ነው አሁን ያለን ነገር ደስተኛ ለመሆን በቂያችን ነው፣ ከበቂም በላይ ነው። ምክንያቱም አንተ ያለህን የሚመኙ ምስኪኖች ብዙ ናቸውና ብዙ ያለንን ብናስብ የጎደለን የለም ይባላል፣ እንደ አባባል እንኳን ማለት ነው። እንጂ የሰው ልጅ ደስተኛ ህይወት ለመኖር የግዴታ ሁሉም ነገር መሟላት አለበት፣ ሁሉም ነገር መኖር አለበት ማለት አይደለም። እኛ ያለንበትን ብዙ የሚመኙ ሰዎች አሉ። ጤና የሌለው ጤናችንን ይመኛል፣ ሰላም የሌለው ሰላምን ይመኛል። ብዙ ነገር ካሰብነው ሐቂቃ ከሌለን ነገር ያለን ነው የሚበልጠው። ሶስተኛው ራስን መሆን በምንም ነገር በምንም ይሁን በምንም ራስን መሆን። በዚህ ምድር ላይ ሌላውን ለመምሰል እንደመሞከር ከባድ ነገር የለም። ሐቂቃ ምን አለ?
እኔ ራሴን ያልሆንኩትን የራሴን ትቼ ሌላ ሰው ለመምሰል እንደመሞከር የሚከብድ ነገር ምን አለ? ምንም ነገር የለም። ሌላውን ለመምሰል ስትሞክር የምንጣላው ከሰው ጋር ሳይሆን ከገዛ ራሳችን ጋር ነው። እናም ራስህን አታስቀይመው። እውነተኛው ወዳጅህ አንተን በአንተነትህ ይቀበልሃል። ከምንም በላይ ራስህን በመሆን ከራስህ ጋር ሰላም ፍጠር። ራስን መሆን ሐቂቃ ጥልቅ ሰላም አለው። አራተኛው ሁሉን ለማስደሰት አትሞክር። አራተኛው ሁሉን ለማስደሰት አትሞክር። አንድ ነገር ስታደርግ ሰዎች ደስ ሊላቸው እንዲላቸው ብለህ ሳይሆን ትክክለኛና አንተ ያመንክበት ነገር ስለሆነ ይሁን። በዚህ ምድር ላይ ምንም አይነት ጻድቅ ሰው ብትሆን እንኳን ሁሉንም ሰው ማስደሰት አትችልም። በፍጹም አይቻልም። ስለዚህ የምታደርጋቸውን ነገሮች ከህሊናህ ጋር እስከተስማሙ ድረስ በቂ ነው። ለሰው ሳይሆን ለህሊናህ ኖር። ትክክለኛ። አምስተኛው የውሸት ደስታን አትፈልግ። የውሸት ደስታን አትፈልግ። በውሸት ደስታና በእውነተኛ ደስታ መካከል ትልቅ ልዩነት አለ። የውሸት ደስታ ጊዜያዊ በሆኑና በውጭ በምናገኛቸው ነገሮች የሚመጣ ነው። ሀዘናችንን ለጊዜው የሚጋርድ ጊዜያዊ ማስታገሻ አለ አይደል? እውነተኛ ደስታ ግን ሀሳባችን፣ አላማችን፣ ምግባራችን ሲጣመር የሚፈጠር ስሜት ነው። ሀዘንና መከራችንን ሳንደብቅ የምንጽናናበት ደስታ ማለት ነው። አላህ ይወፍቀን እያልኩኝ ስድስተኛው ማንን እንደምታገኝ አታውቅምና ለሁሉም ሰው ቅን ሁን። ቅንነት እኮ በራሱ ሰላም ነው። ከመንገደኛው አንስቶ እስከ ቅርብ ወዳጃችን ድረስ ሰዎች በእኛ ላይ ትልቅ አስተዋጽኦ አላቸው። በህይወትህ የምታሰፍራቸው ነጥቦች ሁሉ በኋላ ላይ ተያይዘው መስራታቸው አይቀርም። ሁሉም ተያይዘው መስራታቸው አይቀርም። የተናቀው ድንጋይ የማዕዘን ራስ ይሆናል ተብሏልና ሰዎችን በፍጹም አትናቅ። በየትኛውም አጋጣሚ ለምታገኛቸው ሰዎች ትክክለኛውን ነገር አድርግ። ሰባተኛው መለወጥ የማትችላቸውን ነገሮች ተቀበላቸው። በቃ ለውጣለሁ ብላ ትታገል። ብዙ ሰዎች ጭንቀቱ ውስጥ የሚገቡት መለወጥ የማይችሏቸውን ነገሮች ለመለወጥ ስለሚጥሩ ነው። ምንም እንኳን በህይወታችን ውስጥ አብዛኛው ነገሮች ላይ ስልጣን ቢኖረንም መለወጥ የማንችላቸው ነገሮች አሉ። ከአቅም በላይ በሆኑ ነገሮች ራስን አታስጨንቅ። ራስን ማስጨነቅ ደስታን ማጣት ነውና ከአቅምህ በላይ የሆነን ነገር ለማን እንሰጠዋለን? ለአላህ ሱብሃነሁ ወተዓላ ሰጠዋለን ማለት ነው። እሱ ይፈተዋል። ስምንተኛው የራስ እውነተኛ ወዳጅ ሁን። የራስህ እውነተኛ ወዳጅ ሁን። ምንም እንኳ ሰዎች በአንተ ቢያምኑብህም እና ቢመኩብህም አንተ በገዛ ራስህ ካላመንክ ህይወትህ ምንም ዋጋ የለውም። ከሰዎች ፍቅር በላይ የራስ ፍቅር ወሳኝ ነው። የሚገርመው ሰዎች ራሱ ሊረዱህ የሚችሉት አንተ በመጀመሪያ ራስህን መውደድ ስትችል ነው። ራስህን በደንብ ተንከባከበው። ሲያጠፋ ይቅር በለው፣ ሲደክም አበራታው፣ ሲሳካለት አሞካሸው። ለአንተ ካንተ የቀረበ ማን አለና? ማንም የለም። ስለዚህ የራስህ ወዳጅ እውነተኛ ወዳጅ መሆን አለብህ ማለት ነው። ዘጠነኛው መልካም አስብ፣ መልካም ተናገር። መልካምነት ለራስ ነው ይባላል። በመጀመሪያ ሰው ያስተሳሰቡ ውጤት መሆኑን እመን። አሁን የምንኖረው ህይወት የአመለካከታችንና የአስተሳሰባችን ውጤት ነው። ይህን ካወቅ አስተሳሰብህን በጥንቃቄ አጤነው። ደስተኛ ለመሆን የተመረጠ አስተሳሰብ ሊኖርህ ይገባል ማለት ነው። የመጨረሻውና አስረኛው
ለምን እንደምትኖር እወቅ። ለምን እንደምትኖር እወቅ። ህይወት ማለት የተሰጠህን ኃላፊነት ለመጨረስ የተሰጠችህ ጊዜ ናት። ኃላፊነትህ ምንድን ነው? በህይወትህ ማድረግ የምትፈልገው ነገር ምንድን ነው? መልሱን ካወቅ ለህይወትህ ያለህ አመለካከት ይለወጣል ማለት ነው። ውድና የተከበራችሁ የቻናሌ ሰዎች ቪዲዮውን ከወደዳችሁት ሼር፣ ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ፊ አማኒላህ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።